ወገንታት ኢትዮጵያ ለመሄድ የተዘጋጃችሁ ልጆች የቀራችሁም አሁን የደረሳችሁም ቀጣይም ልትሄዱ ያሰባችሁ ልጆች የምናደርጋቸው ስህተቶችና እስከነ መፍትሄዎቻችሁ እነግራችኋለሁ ማለት ነው። የመጀመሪያው አራተኛው ይለያል። የመጀመሪያው መዞር አትዙሩ። እከሌን ለምሳሌ ለቅሶ አይበለውና ለቅሶ ካለ ሂዱ። ለቅሶ ከሄዳችሁ ደግሞ በደንብ በአግባቡ ሂዳችሁ ደርሳችሁ ሀዘንተኞችን አዝናንታችሁ መመለስ። ከዛ ውጭ እከሌ እንዲህ ብሏል፣ እከሌ ሀገር፣ እነከሌ መንደር አትዙሩ። አርፋችሁ እናታችሁ ወይም አባታችሁ ወይም እራሳችሁ ቤት ተቀመጡ። ሁለተኛ እንገባበዝ። አሁን ያመጣነው ፏፈሽ እንበል። ፏፈሽ ብለሽ ሄደሽ ተበጠርቀሽ ትመጫለሽ እያዳርሽ ማለት ነው። ስለዚህ እቤታችሁ አርፋችሁ ተቀመጡ። እከሌ ልጋብዝ፣ እከሌ ልጋብዝ፣ ብር አዘርዝርልኝ ምናምን። ሶስተኛው ብር ስታወጡ ባንክ ቤት ሄዳችሁ ብር ስታወጡ ብር በቦርሳችሁ ባንክ ቤት ሄዳችሁ ለመያዝ ስታስቡ ያን ብር ለምን ማውጣት እንዳለባችሁ አስቡ። ለምሳሌ ቃል ትገዙ ለሆነ ነገር ብላችሁ ወይ ደግሞ ለሆነ ለማገዝ አስባችሁና ወስናችሁ መሆን አለበት። ለምሳሌ ለእጃችሁ ወይ ለቦርሳችሁ ከሆነ ትንሽ ለመያዝ ፈልጋችሁ ከሆነ በትንሹ አውጡ። አለበለዚያ ግን ብዙ አውጥታችሁ በቃ ነገም ባንክ ቤት ከመሄድ ከነገ ወዲያም ባንክ ቤት ከመሄድ እዚህ አውጥቼ ላስቀምጠው አትበሉ። በፈለጋችሁበት ሰዓት አስባችሁ ወስናችሁ የምትፈልጉትን ያህል ብር አውጡ እንጂ ብዙ ብር አወጣችሁ አታስቀምጡ። ብሩ መቅኔ የለውም። ሲቀጥል መጮህ ወይ ቤተሰብ አናዳምጥ ወይ እህት ወንድም። አሁን ምን ተባለን እኮ ከአረብ ሀገር የመጣ ጥርዝ ነቃላ ተብለናል። ስለዚህ ነቃላና ጥርዝ መባል ካልፈለጋችሁ ስታወሩ ልክ እንደኔ አትለፍልፉ። ቀስ ብላችሁ ወንድምም እናትም አባትም ካለ እናንተ ሲቀደሙ በቃ ስታወሩ ራሱ ቀስ እያላችሁ። አሁን እናት ካላችሁ ወይ ባል ቤተሰብ እህት ካላችሁ ጮህኩ እንዴ ሰው ጋር ስትሆኑ እየጮህኩብን እንዴ እኔ አሁን ባሌን እላለሁ በጣም ከሱ ጋር ነው ብዙ ሰዓት ማወራው። ብዙ ጊዜ ያለ ለባሌ ብቻ ነው፣ ለሌላ ጊዜ የለኝ እና ከሱ ጋር ካወራው በኋላ በጣም ራሴን ስለሚያመኝ ውዴዋ ዛሬ ጮህኩብህ እንዴ እላለሁ። እስቲል በስልክ እንኳን በስልክ ሳወራው ውዴዋ ዛሬ ጮህኩ እንዴ እላለሁ። ስለዚህ በተቻላችሁ መጠን ጮኻችሁ አታውሩ። ምላሳም እንዳትባሉ ምናምን በቃ ለፍላፊ እንዳትባሉ፣ ነቅላ መጣች እንዳትባሉ። ወሬያችሁን ቀንስ በመጠኑ ማለት ነው። ገብታችኋል? አራተኛው ጠፋኝ። ትዝ ይለኝ እነግራችኋለሁ። አራተኛው ይሄኛውን ከተገበራችሁት ግድ የለም። አራተኛውን ትዝ ይለኝ እነግራችኋለሁ። ትዝ ካለኝ ይሰራላችኋል። ስለዚህ በተቻላችሁ መጠን ኢትዮጵያ ሀገራችሁ ስትገቡ በተረጋጋ መንፈስ ትዝ አለኝ። አራተኛው ትዝ አለኝ። ሀገራችሁ ስትገቡ ምን እንላለን? ውይ ሀገሬ ስገባ ምተኛው እንቅልፍ፣ ውይ ሀገሬ ስገባ እዚህ የምታባክኑትን ጉልበት እዚህ የምታደርጉትን ድርጊት ሀገራችሁ ላይ ማድረጉት። በጧት መነሳት ከሆነ በኃላፊነት ስራን መስራት ከሆነ ማዳም ትቆጣኛለሽ ባባ ይቆጣኛል ብላችሁ በተነሳሽነት የምትሰሩትን ስራ ልክ ሀገራችሁ ስትሄዱ ግዴታ ያን መስራት አለባችሁ። አለበለዚያ የሰራችሁት ብር እንደ ላሞተት ይታለብና ላሜቱን ስትነጥፍ የእናንተን ቦርሳና ባንክ ቤት አብሮ ስለሚነጥፍ ማለት ነው። ስለዚህ በተቻላችሁ መጠን እዚህ ያላችሁን ጥንካሬ ላይ አገራችሁ እህጀተኛለሁ ምናምን እጅን ከባልላለሁ ምናምን እጅ ምናምን አትበሉ። ለመተኛት አትሂዱ። አገራችሁ መሄድ ያለባችሁን ማዳም ቤት ያወጣችሁትን ጉልበት ማዳም ቤት ያሳለፋችሁትን መከራና ስቃይ አገራችሁ ሄዳችሁ ለመለወጥ ተነሳሽነት ይኖራችሁ። ሸር ኮፒ ሊንክ አድርጉ። ጥያቄ ካላችሁ ጠይቁ።